ክፍያ ያው ይሄን ስለ እንዳይደብርህ ወደ ቢደብረኝ አይ እኮ ጨነቀኝ እኮ ማለት በቃ አብረን እንድንሆን ፈልጋለሁ መቼ ፈልጌ ርቀሽ መሄድሽ ያንቺ ሀሳብ ይላ ያለ ቢታ ያርፈን በእንጂ ለራስ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። አቃለሁ ጠፍቻለሁ፣ በጣም ጠፍቻለሁ። ኦልሞስት 4 ወር ምናምን ሆነኝ ቪዲዮ ከለቀኩኝ እና ናፍቃችሁኛል። በጣም ነው ናፈቃችኝ። እስቲ እና ደግሞ ምንድነው ስጠፋ ፈልጉኝም እንዴ? ምንድነው ግን እየፈለጋችሁኝ አልነበረም። በስማ እኔ ታዝቢያችኋለሁ፣ ግን ቢሆንም አልቀየማችሁም እና ስለምወዳችሁ የኔ ደስታ ያስደስታችኋል ብዬ ስለማስብ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። አዲስ ነገር ይዤ የመጣሁት ምንድነው ሰሞኑን ሌላ ሰው ጋር አይታችሁኛል መሰለኝ፣ እኔ እንጃ አላቅም። ያው ካያችሁኝም ተጠረጠራላችሁ እያሰባለሁ እና ዛሬ የሚሆነው ምንድነው አዲስ ሰው አስተዋውቃችኋለሁ። ያው ለኔም እንደ ጅማሬ ነው እና የኔ ደስታ ያስደስታችኋል ብዬ ስላሰብኩኝ አብሬያችሁ ከእናንተ ጋር ደስታዬን እንድትካፈሉ ዛሬ መጥቻለሁ ማለት ነው። እና የጠፋውበትን ምክንያት ደግሞ ያው በሰፊው እናወራለን፣ እነግራችኋለሁ። እና እስቲ አዲሱን ነገር እስከማሳያችሁ ድረስ ጠብቁኝ። በጣም ነው የምወዳችሁ እና ሰብስክራይብ አድርጉ። አካውንቴ ተመቷል፣ እንዲያያችሁት ከሆነ ሰብስክራይብ እያደረጋችሁ በጣም ነው የምወዳችሁ እና በጣም ጠፍቻለሁ፣ ታውቁኛል። ግን ያው ብጠፋም እናንተ ደግሞ ምንም የመፈለግ ስሜት እያሳያችሁ አይደለም። እስቲ ፈልጉኝና እስቲ በደንብ ልምጣ ልንቀሳቀስ እየፈለጋችሁኝ አይደለም ማራይ ምን እና እስቲ አዲስ ህይወት እየጀመርኩኝ ነው ማለት ያው ልጀምር ነው መሰለኝ፣ እኔ እንጃ ያው መጀመር ይመስለኛል። እና እስቲ አዲስ አስተዋውቃችኋለሁ። አዲስ ሰው ዛሬ ይመጣል፣ ትተዋወቁታላችሁ። የምትወዱት ይመስለኛል፣ ግን ያው የምታውቁት ይመስለኛል። ያው ለኔ ነው አዲስ፣ ለኔም አዲስ አይደለም፣ ግን ለእናንተም አዲስ ሊሆን አይችልም። ያው ታውቁታላችሁ ብዬ አስባለሁ። እና እስቲ አስተዋውቃችኋለሁ። እስቲ አስተዋውቂያችሁም ያው እንትናችሁን ምንድነው የሚባለው ይሄ መልሳችሁን ከወደዳችሁት ያው እንደምትወዱት ተስፋ አደርጋለሁ። ግን አስተያየታችሁን እንድትጽፉልኝ እፈልጋለሁ። ለሱ ያላችሁን አመለካከት ስለሱ ባህሪ ምናምን በደንብ እንድትነግሩኝ እፈልጋለሁ። ያው ከኔ በላይ እናንተ ታውቁታላችሁ ብዬ አስባለሁ። እኔም በደንብ አውቀዋለሁ፣ ግን ከኔ በላይ ደግሞ ሞር ደግሞ እናንተ ታውቁታላችሁ ብዬ አስባለሁና እስቲ እንትን ትሉልኛላችሁ ብቻ ያው ተወዱኝ የለ እና እንደዛ ነው። እስቲ ታዩልኝና ያለውን ነገር ኮሜንት ላይ ታሳውቁኛላችሁ። ከዚህ በኋላ አልጠፋም። ያው እንዳልጠፋ ደግሞ እስቲ ፍቅራችሁን አሳዩኝ። እስቲ በእኔ በሰብስክራይብ እና በኮሜንታችሁ ነው ፍቅራችሁን እማየው። እስቲ አሳዩኝ፣ በደንብ አሳዩኝ። እኔ ደግሞ በደንብ እመጣለሁ እናንተ ጋር ማለት ነው። አልጠፋም። የዚህን ፊድባክ አይቼ ነው ግን እሺ ማልጠፋው ቃል ምገባላችሁ። ፊድባኩን አይቼ ኮሜንታችሁን አይቼ ሰብስክራይብ አደራረጋችሁን አይቼ አልጠፋም ማለት ነው። እስቲ ሰብስክራይቡን 15000 ለማስገባት እንትን እንላለን ማለት ነው በዚህ ቪዲዮ። እና እስቲ አሁን እየመጣ ነው፣ እንጠብቀዋለን። እስካማስተዋወቃችሁ ድረስ ማለት በጣም ነው የቸኩልኩት፣ በቃ በጣም ጓጉቻለሁ። እና እስቲ የምትወዱት ይመስለኛል። የኔ አስተማሚ የኔ ተንከባካቢ የኔ ምን ልበላችሁ ብቻ ምን አለፋችሁ በጣም ብዙ ነገር አድርጋልኛለሽ። በዚህ አጋጣሚ ግን እንዴት ነው ያንቺ ፋሚሊ እኮ ያንቺ ፋሚሊሽ እኔ ፋሚሊዎች
ደስ ይለኛል ፋሚሊ የኔና የእናንተ ፋሚሊዎች ቴንኪው ማለት ፈልጋለሁ። አመሰግናለሁ። አይገባም። በጣም አመሰግናለሁ። በዚህ አጋጣሚ በእናንተ ስም አመስግኑልኝ። ኮሜንት ላይ የገባችሁ ሁላችሁ ዴቾ ቴንኪው ያላችሁ ከስር እሺ። አይገባም ግን ኧረ በጣም ነው የሚገባት። የምር ብዙ ነገር ነው ያደረገችው። በጣም ብዙ ነገር ቴንኪው። ለአንተ ያንሳል እንጂ ያው ይበዛል ብዬ አላስብም። እኔ እንደዚህ አልጠበቅኩም። እውነት ለማውራት አልጠበቅኩም። ዝምሬ ነው አልጠበቅኩም። ብቻ እንደዚህ ሆነክ ስላየውክ ምናምን በጣም ደስ ብሎኛል። አሁን ሰላም ሆነናል። ወደ ነበርንበት ተመልሰናል። በጣም ብዙ ነገር አሳልፈን ነበረ። እንግዲህ አሁን ጥሩ ነገር ላይ ያለ ነው። እግዚአብሔር ይመስገን። አሜን። ዋናው እሱ ነው። በጣም አይደለ? በጣም እንደዚህ ቆመ ስላየውክ ደግሞ በጣም ደስ ብሎኛል። ያው ቤተሰቦቻችንም ደስ እንደሚላቸው አይ ሆፕ እንደ ልፋቷ ነው ቆመን እዚህ ጋር ያለ ነው። እንደሷ ልፋት ነው። አረ ምንም አላደረኩም። ቶኪያ ባይ ተቆጣኝ ነበረ። የነሱት ነገር በጣም ተቆጣኝ ነበረ። ተመክረኝ ነበረ። ያኔ መካሪ ምን አትቆጣ ትንሽ ያለችን ቀጥራ ይሁን ተጠቅመንባታል። እና እስቲ እዛ ጋር እንቀመጥና ምን ነገር አለ። ምን መሰለክ ዛሬ እንዴት ነው ፈገግ ያለ ምናምን መጠበቀችን እንዴት ነው? አዎ እንዴ ከቤተሰቦቼ ጋር ነኝና ዛሬ በጣም ምን አለ ያመቱ ምንድነው? አይ ያመቱ የደስታ ቀን ነው። ተራኝ ራሱ ማለት በጉጉት ቃዛርለ እኔ ራሱ ኤክሳይትድ ሁኜ ነው በቃ የሆነ እስከምትመጣላ በጣም ኤክሳይትድ ነበርኩ። የሆነ ብቻ ምንድነው የምታጓጊና ሁን ተብሎ እየጓጓን ያለንበት ጊዜ ነው። እስቲ ሆን ብላ እያጓጓችን ነው ፋሚሊ። ግን ምን መሰለህ አሁን ማለት ነው ጨነቀኝ። እንዴት ብዬ ነው ምንድነው አባሽ እስቲ ንገሪንና እኛም አብረን እንጨነቅበት። አይ አንተንማ ሊያስጨንቅ አይችልም ብዬ አስባለሁ። ምንድነው አንቺን አስጨንቆሽ እኔን የማያስጨንቀኝ? ኧረ አንተንማ ያስጨንቅህ። ለምን እኔን ብቻ ነው የሚያስጨንቀው? እኔ ጋር ስለሆነ እኮ ነው የሚያስጨንቀው። ማን አባቱ ነው? ወይ እስቲ ንገሪኝ። እንሄድለታለን። እንዴት መሰለህ እንሄድለታለን። አባቱ ምን መሰለክ ልንገረው ፋሚሊ ይኸውላችሁ እንግዲህ ወይ ምንድነው ልንገረው? ኧረ ልንገረው መሽኮር ምንም አለው ወይኔ እናቴ አይደለም በቃ እውነት ምን ፍቅር ያዘሽ እንዴ? ፍቅር ያዘሽ እንዴ? ምንድነው ለምን እንደዛ አልክ? እና የተሽኮረመምሽ ነው። ከማን ያዘሽ? እስቲ አይ ለምን እንደዛ አልክ ግን? ፍቅር ያዘሽ እንዴ? ሌላ ብዙ ነገር መገመት ትችል ነበር። የሆነ ስራ ተሳካልሽ ወይ ምናምን ምን ልበል ታዲያ? ተሽኮረመም ነገር አሉ ያስፈራልሽ። እኔ ከማን ነው ነገር እኔ የሚያስጨንቀኝ እንዴ? ዘለ ፍቅር እንደሆነ ደመደምክ እኮ ኪያ። እሺ ሌላ ምንድነው? እሺ እንዴ ሌላ ነገር አገመተው እንዴ? ፍቅር እንግዲህ ፋሚሊዎች ሰው እንደዚህ ሲሆን ሲያገባ ምናምን ነው ብለሽ ተገምተሻለሽ። ሲንግል ነሽ? ሲያገባ እሺ ልጅ ነው ይገመታል። እሺ ልጅ ነው ተብሎ እሺ ኤክሳይትድ ሲኮን እሺ አንቺ አላገባሽም ወዴት ይገመታል እንዴ? ስራ ክላስ የሆነ ፈተና ልፌ ቢሆንስ ብለህ ማሰብ ነበረብህ። እና ያስጨንቃል እሱ። ደስ ይላል እንጂ እሺ መስቀለኛ ጥያቄ ይላል ይሄ ነው። ደስ ይላል እንጂ አልቻልኩም፣ ዛሬ አልቻልኩም በመስቀለኛ የምሬን ነው የምላችሁ። ስለዚህ ያስጨነቀሽን ነገር እስቲ ቦምብ የሆነውን ነገር እስቲ እዚህ ጋር እንጂና ቦምብ ነው እውነት ቦምብ ነው። እኔ እኮ የለም እንደውም ታውቃለህ ነገሩ አልገባኝ። አያችሁ ነው ፋሚሊ እስቲ እኔ ከተጨነቅ ከፍታኒ ጠበቀችኝ። በጣም በቃ ደስ ብሏት ነው የምታወራው። ምናምን ተሽኮረመማልሽ መሀል ላይ ያለው ሁለት ነጥቡ መሽኮርመም። እሺ አሁን እኔ ይኸውልህ ቪዲዮ የከፈትኩበት ምክንያት ከቤተሰቦቼ ጋር ላስተዋውቅ ስለምፈልግ ነው። ያው ካንተ ፋሚሊዎች ጋር ታውቂያለሁ እና እኔ ደግሞ ቤተሰቦቼ እንደውም በደንብ አላወቃችኋትም። እኔ ጋርም ፋሚሊ የነበራችሁ ሰዎች ከመጣችሁ የምር ቤቱን በደንብ አላወቃችኋትም። የምር በጣም አስተዋይ ልጅ ናት። እኔ በጣም ከረጅም ጊዜ በኋላ ነው እንግዲህ እኔና እሱ የተገናኘ ነው። ግን በጣም አስተዋይ ልጅ ሆናለች። በጣም ብስል ብላ መካሪ ዘካሪና ሆናለች። ያው ካሳለፍነው ነገር ነው እና ምን መሰለክ ያው ይሄን ስለ እንዳይደብርህ ወሬ ቢደብረኝ
እኔ እኮ ጨነቀኝ እኮ። እሺ እኔ አንቺ ማለት በቃ አብረን እንድንሆን እፈልጋለሁ። አሁን እኮ አብረን ነው ኪያ። እንደዛ አይደለም በእንደዛ አይነት ወይ ሳይሆን እሺ በምን አይነት በቃ ገብቶሃል። እኔ እንዳብራራ እኔ ተጨነቅኩ እኮ ኪያ። ተው በቃ እንዳብራራ ምን አትጠብቅ። በቃ አብረን እንድንሆን እፈልጋለሁ። በአንድ ምሽት በህልም እድሜ ዘመናትን ሳይቀድሜ አገኘኋት ባሴት ነፍሴን ሳዳምጥ ራሴን ሰከን ብለ እንደ ባህር ድልድይ ሆነ ስታሻግር ባንተ ታየኝ ፍጹም ደስታ የማታ የማታ በጣም ታምራለህ። ደስ ትላለህ። ታምራለህ። ያለ ቤት ይሳያል ነው የሚባለው። ምን ተካሄደ? ምን አየህ? ይሄን ልታሳየኝ ነው ዛሬም እዚህ ጋር አታስመጣህ? ምንድነው? በስማ ሁሌ በቃ ኪያ ምንድነው? ቃል ካሜራ ቪዲዮ አይ ቪዲዮ ይሰራ ነበር። ምንድነው? እንደ ፖሊስ ብታዩ ምን ማለት ነው? ምን እየሆንክ? ይሄ እሷ ጋር ቁጭ ብዬ ምንድነው ቤት? እንዴ ምን አገባ? ምን ማለት ነው? እየተፈጠረ ነው? ምን አገባ? እንዴ አገባ? እሷ ያለን ነገር ጨርሰናል። እና ታዲያ እንዴት ነው እንደዚህ አይነት ነገር ጨርሰናል ብለህ እንደ ሰው ጤናህን ደግሜ እዛ ነገር ውስጥ ነው የምትፈልገው? እዛ ነገር ውስጥ ልቆይ ነበር የምትፈልገው? ታዲያ ምን እየመጣ ነው? አሁን ምን እየሆንክ ነው? ሰው ምን ሆንኩኝ? ሰው ቁጭ ብለን እኮ ነው ያየነው። ተቃቅፈህ ምናምን የምትጠብቀኝ ምን አገባክ? መተቃቀፋችን ደበረ? ምን ማለት ነው? ተቃቅፈን ስራ ምን ሆነ? ተቃቀፈ ጨጨይ በመድኃኒዓለም አይሽ እንዴ አንተ እሱን አትናገረው። ቆይ ከእኔ ጋር ሞረስ ቆይ ከሱ ጋር እያወራን ነው ሀሳባችሁ አልገባኝም። ልታወራህ እኮ ልጅት የመጣሁት ሰው መጣች። ሰው ምን እኮ ታውራ ታዲያ ለኛ ያለ ሪስፔክት እዚህ ድረስ ነው። ታውራ እጅህን አንተ ነህ እሱ ስላለ ነው። ይኸውልሽ አሁን ቆይ መስመር እየተላለፍን ነው። ምንድነው? አንዴ ተረጋጉ። ተረጋጉ። እስቲ ቁጭ በሉ። እስቲ ቁጭ በሉ። ተረጋጉ። እንደተማረ ሰው ቁጭ በሉ። መጀመሪያ ምን እየተፈጠረ አንተ ዝም በል አታበሳጭኝ። እንደ ታላቅነትህ በስርዓት አስረዳኝ። እንደ ታናሽነትህ እጠይቅሃለሁ። በቃ አስረዳኝ። ምን እየሆነ ነው ያለው? ምን ሆናችሁ ነው? ዝም በይ። ቆይ ቃልዬ ቆይ አንድ ላይ መሆናችሁን እንዳይ ነው ዛሬ እዚህ ጋር ድረስ አስመጣኸኝ እና አወራዋለሁ ብለሽኝ ነው አይደል? ይዤሽ የመጣሁት። ዝም በይ። ቆይ አንቺ ዝም በይ። እኔ አወራዋለሁ። ምን እየተካሄደ ነው? አንተ ዝም በል። እስቲ ምን እየተካሄደ ነው? እስቲ ምን አገባ? ምን ማለት ነው? ምን አገባክ? ይመለከታል። አስረጅኝ። እንዴ ምንድነው እንዳስረዳ የምትፈልገው? ምን እየሆነ ሲጀመር ለምን ይዛት መጣ? ምን ማለት ነው? ምን አገባሽ? ለምን ይዛት መጣ? እሱን አትናገሪ። ቆይ ተረጋጋ። አንተ ቃልዬ ይኸውልሽ በደንብ አዳምጪ። ቆይ እስኪ እሺ በደንብ አዳምጪ። ምንድነው? አልገባኝም። ልታወራህ ነው ይዣት የመጣሁት። እሺ ታወራኝ እና ታዲያ እንደዚህ ተለጣጥፈን ነው የምታወራህ? ቆይ ኪያ በስመ እሺ እጅህን አንሳና በስርዓት አውራት። ስርዓት ይኑር። አንዴ ኪያ አንዴ እኔን አንዴ መልስ። ቆይ ተረጋጋ እኮ እንዲያውም በቃ እሺ ምንድነው ማወቅ የፈለጋችሁት? ምንድነው ከፋሻለሁ? ይሄ መክፈት ያለ መክፈት አይደለም። ኪያ እርግጠኛ ነህ? ባለህበት ስሜት ደስተኛ ነህ? እውነት ተፋቅራችኋል? ማወቅ የፈለግሽው ምንድነው? ማወቅ የፈለግሽው ምንድነው? ንገሪኝ። ምንድነው ማወቅ የፈለጋችሁት? ይሄ ማወቅ ያለ ጉዳይ አይ እኮ ማወቅ የፈለግሽው ንገሪኛ። ፍቅረኛ ናችሁ? አንድ ላይ ናችሁ? እሱን ነው ማወቅ የፈለግሽው? አንድ ላይ ናችሁ? እሱን ነው ማወቅ የፈለግሽው? አንድ ላይ ናችሁ? በቃ አንድ ላይ እንድንሆን እየጠየቅኩት ነው። እና ያው አንቺ ፊት ደግሞ ሲሆን ደስ ይላል፣ ይቆርጥልሻል። አይሻል ቤቲ ስነ ስርዓት ያዢ የምትናገረት በቃ አሁን እሷ የፍቅር ጥያቄ እሷ አቀረበች እያለች ያለችው ሰው እኔ አክሴፕት አደረኩት። በቃ ምኑን አክሴፕት ያደረኩ? ያው እናንተ ፊት ማለት ነው እንዳገባት ወይ አጎቴ እንዳገባት ከሷ ጋር ቀጥል እያልኩ አይደል? ምኑን አክሴፕት እያደረክ ያለው? ከሷ ጋር ያለኝ ምን ማለት ነው? ከሷ ጋር ያለኝ ነገር ማለት ለምን ነው የሚደብር? ምን ማለት ነው? አንቺ ምን አስበሽ ነው? ጊዜ እንኳን የሰጠኸኝ ምንድነው? ምን እሺ ከምን ሀሳባችሁ እኮ እኮ ፓፒ አሁን እኮ ለሷ ተደርበህ እኔ እየተናገርከኝ ነው። ቤቲ ልናገርሽ አልፈለኩም። ጀምር ለምን ይዛት መጣ እኮ እኔ ነው መጀመሪያ የምታውቀኝ እኮ ታውራኝ። እንደዚህ ሆነ ነው እንዴ የምታወራው? ምን እሺ ያው እንደዚህ ነው ያወራው። በስርዓት እንደዚህ ቁጭ ብላ አውራ። እስቲ አውሪ። አይ ያኔ አሁን እዚህ ጋር መናገር ነው። ምንድነው የምትለኝ? ኪያ እኔ ደጋግሜ እየነገርኩህ ነው። የምትናገራቸው ነገሮች ዛሬም ነገም ሁሌም ይቆጭሃል። ያረክ ያላቸው ነገሮች በጣም ይቆጭሃል። እኔ እንድትመልስልኝ የምፈልገው ነገር እውነት ፍቅር ላይ ናችሁ? ተፋቅራችኋል? አንድ ላይ ናችሁ? ተፋቅራችኋል? ወደሃታል? እሱን ማወቅ ነው የምትፈልጊው ነው? እሱን ማወቅ ነው የምትፈልጊው ነው ወይ? ወደሃታል? አንተ ምን እያረክ ነው? ምን ሆናችሁ? ምን እያረክ ነው? እድሜ ልክ ምንድነው? እስቲ ምንድነው? ተረጋግተሽ ማውራታችን ምንድነው? ይሄ ምንድነው? ምን እየተፈጠረ ነው? ቀስርብኝ እስኪ
ይሄ ምንድነው? ልትነግረህ የመጣችውና ልታሳየህ የመጣችው ፋይል እኮ ነው። ምንድነው? ገልጣ አንብቧ። ና እስኪ ቁጭ በል። ምን እየተቀመጠው? ና ቁጭ በል። ምን ምንድነው የሚያበሳጭህ? ምን ማለት ነው ቤቲ? እንዴት ምንድነው የሚያበሳጭህ እንዴ? አረ በእግዚአብሔር አንተ የምርህን ነው? ይሄ ዝም ብሎ ውሸት ነው። ይሄ ውሸት ነው። ለአንተ ነው። ይሄ የውሸት ነው። ለአንተ ነው። እኔ ምን ብዬ ነበር ከቤት ስወጣ ባለፈው ልጅ ቤተሰብ ሂጅ አናግራለሁ አላልኩም? ምንኛ ነው እንደዚህ አይነት ቀልድ የምቀልደው? አንተ የሰው ህይወት እኮ ነው እዛ ጋር ያሳስብም እንዴ? አንቺ ደግሞ ከመቼ ወዲያ ነው እንደዚህ አይነት ሰው ይሆንሽ አይደል እንዴ? አንተ እንዴት ነው እንደማያሳስብ ምን ማለት ነው? ሳይመሽ እንድነቃ ከመቼ ወዲያ ነው አንቺ ደግሞ እንደዚህ አይነት ሰው ይሆንሽ? እስቲ ምን ሆንኩኝ? ምንድነው እሱ? ምን ማለት ምን እያራሽ ነው? ምን አደረኩኝ? ምንም ያደረኩት ነገር የለም። በእነሱ ፓፒ እኔ ምንም ማላቸው አልገባሁኝም። ምን አይነት ጨዋታ ነው? በቃ ያለውን ነገር አስረዳሃለሁ ላንተ አለቀ በቃ። እሺ አስረጅኝ እስኪ። እስቲ አሁን አላስረዳህም ቤቲ። በእንደዚህ የሚቀጥለው ነገሮች ማርያምን አይደለም ማርያምን ማስረዳህ ነገር አለ፣ ግን እዚህ ጋር ማውራው ነገር የለም። በዚህ ይቀጥላሉ ነገሮች። ላንተ አስረዳሃለሁ የደስታ መንፈሴ ኤው ማርያምን ይቆጫል። እሱ ራሱ ምንድነው? እኔ እንደዚህ ይሆናል ብዬ አላሰብኩም፣ ግን በቃ አላቅም። ብቻ እኔ የሰው ደስታ ማበላሽት አልፈልግም፣ ግን የኔን ደስታ አበላሽቶት ነው የሄዱት። እስቲ እንትኑን ሲያውቁት ምናልባት ሊረዱኝ ይችላሉ። እናንተም ትረዱኛላችሁ ብዬ አስባለሁ።